ሰላም አለይኩም እንዴናችሁ ወደ ፌስቡክ ተከታታዮች ዛሬ እጀላችሁ የቀረብኩት ትላንት የሳውዲ መንግስት አንድ የምህረት አዋጅ አወጣው አዋጅ አለ እሱን የሚመለከት ነው። አዲሱን የሳውዲ የምህረት አዋጅ በልዑል መሐመድ ቢን ናይፍ የሳውዲ የውስጥ ጉዳይ ሚኒስትር ኃላፊ ጸድቆ በንጉስ ሰልማን መረጋገጫ አግኝተዋል። ትላንት የወጣው አዲሱን አዋጅ የራሱ ስም ተሰጥቶታል። ሙሰማ ወጠን ቢላ ሙኻለፍ ብለውታል። ይህ ማለት በአማርኛ ሲተረጎም አገራችንን ህጋዊ ካልሆኑ ስደተኞች ነፃ እናደርጋታለን ለማለት ተፈልጎ ነው። ትላንት የቀረበው የምህረት አዋጅ ምን ያካተተ ነው? አንድ ባንድ እናየዋለን። አንደኛ ማንኛውም የውጭ ዜጋ ወደ ሳውዲ በስራ ቪዛ ከገባ ሆኖም ግን ከአሰሪው ጋር በመጣላት ይሁን በተለያዩ ምክንያቶች መኖሪያ ፍቃዱ የተበላሸ እንደሆነ ያለምንም እስራትና የገንዘብ ቅጣት ወደ ትውልድ ሀገሩ እንዲመለስ ምህረት አድርገናል ብለዋል። እንዲሁም በሐጅ ቦታ ያለ ፍቃድ ወረቀት የተገኙ ሰዎች ይህን የምህረት አዋጅ ያካተተ ነው ብለዋል። እነዚህን በሁለቱን ጉዳዮች ለማስፈጸም በንዛም አብሽርና እንዲሁም በጀዋዛት አልዋፊዲን ወይንም ተርሂል ጉዳይ ታይቶ ያለምንም ችግር መሳፈር እንደሚችሉ በመግለጫው ላይ ተናግረዋል። ሁለተኛ ወደ ሳውዲ በሐጅ በኡምራ እንዲሁም በዚያራ የገቡ ሰዎች ያለምንም ችግር ቀጥታ ወደ ኤርፖርት ሄደው መሳፈር ይችላሉ ብለዋል። ጀዋዛት ኦፊስ መሄድም ሌላ ጉዳይ ማስፈጸሚያ አካል ጋር መሄድ ምንም ሳያስፈልግ ቀጥታ ኤርፖርት ሄደው መሳፈር ይችላሉ ብለዋል። የትላንትናው መግለጫ ወደ ሳውዲ በተለያዩ መንገዶች ያለምንም ቪዛ የገቡ ሰዎች ግዴታ የመንግስት ጉዳይ አስፈጻሚ ተቋማት አልዋፊዲን ወይም ተርሂል በመሄድ ጉዳያቸው ማስፈጸም እንዳለባቸው ኃላፊው ተናግረዋል። ይህ ማለት በባህርም ሊሆን ይችላል። በተለያዩ መንገዶች ወደ ሳውዲ ያለምንም ቪዛ ህጋዊ ባልሆነ መንገድ የሚገቡ ሰዎች ማለት ነው። ትላንት የወጣው የምህረት አዋጅ ለየት የሚያደርገው አንድ ነገር አለ። የምህረት አዋጁ ከወጣበት ቀን ጀምሮ ይህን አጋጣሚ ተጠቅሞ ወደ ሀገሩ የገባ ማንኛውም ዜጋ በየትኛው ጊዜ ወደ ሳውዲ በህጋዊ መንገድ መመለስ ቢፈልግ ያለምንም ችግር መመለስ ይችላል ብለዋል። ይህ ማለት ብስመት ተርሂል አይኖረውም ማለት ነው ብለዋል ኃላፊው። ከዚህ በፊት እንደሚታወቀው ከሳውዲ አንዴ በወንጀልም ይሁን ወይም ወረቀትን ተበላሽቶ ወደ ሀገር ስትሳፈር የግድ የምትመለሰው ከ5 ዓመት በኋላ ነበር። ሆኖም ግን አሁን ይህን ነገር ቀርቷል። በዚህ 90 ቀኖች በራሱን ፍቃዱን ጨርሶ የሚሄድ ሰው ያለ ምንም ችግር መመለስ ይችላል ብለዋል ኃላፊው። አዋጁ የወጣው ለ90 ቀናቶች ወይም ደግሞ 3 ወር ብቻ ነው። ስለዚህ ውድ ጓደኞቼ ይህንን ቪዲዮ ያየን ሰዎች ማለት ነው ለሁሉም እንዲደርስ ይቺ 90 ቀን ተጠቅመው ብዙ ሰዎች ወደ ሀገራቸው መሳፈር የሚፈልጉ ሰዎች ሊኖሩ ስለሚችሉ ስለዚህ ዜናውም እንዲደርስላቸው ማለት ነው ከወትሮም በበለጠ ዛሬ ይህንን ቪዲዮ ያየን ሰዎች ማለት ነው አንድ ባንድ ሼር እያደረግን ለሌላው እናድርስ። አመሰግናችኋለሁ። የሱፍ አፕ ነኝ። ቻው።